አሁን ምንድነው ማረገው? ምንድነው የሚውጠኝ? በቃ ስራ የለኝም። ልጅና ሚስቴን ምን ላረጋቸው ነው? ምን ላበላቸው ነው? ምን ሆነ ነው? ምንም። ምን ነው? ምንም ትለኛለህ እንዴ? እያለቀስክ አልነበር? የኔ ውድ ያው ጠዋት አይደል ከእንቅልፌ ስለተነሳው ነው ያለቀስኩ የመሰለሽ? እስኪው አምጪልኝ። በቃ እሺ። አሁን እንዴት ብዬ ነው ከስራ እንደተባረርኩ ነግራት? ምን አይነት መረገም ነው? እሺ ምንድን ነው ማደርገው? እንካ ውዴ፣ ስልክህም እየጠራ ነው። ሄሎ። ሰላም ጤና ይስጥልን። አብሮ ይስጥልን። ከባርኮት ትምህርት ቤት ነበር ምደውልሎት። እሺ ምን ነበር? ልጆችን እስካሁን አላስመዘገቡም። የምዝገባ ጊዜ ሊጠናቀቅ 2 ቀን ብቻ ነው የቀረው። ስለዚህ በእነዚህ 2 ቀናት መጥተው ያስመዝግቡ፣ አለበለዚያ ኃላፊነቱን አንወስድም። እሺ መጥቼ አስመዘግበዋለሁ። እንዴ ውዴ፣ ውሃውን አልጠጣሁም እንዴ? የኔ ውድ መጣሽ? አንድ ነገር ላውራሽ ፈልጌ ነበር። እኔ ምልሽ ዘንድሮ ለምን ባባኔ መንግስት አናስመዘግበው? ለምን ሲባል? ያው ታውቂያለሽ የግል ትምህርት ቤቶች ሲባሉ እንዳለ ተበላሽተዋል። ያው ደግሞ ልጃችንም ቆይ አንተ አይደለህ እንደ የግል ካልተማረ ብለ ያስመዘገብከው? ቆይ አሁን ምን ተገኘ? ምንም፣ ግን በቃ ያው ጥሩ አይደለም ሲሉ ሰምቼ ነው። የኔ ውድ እንዲህ ሁኔታን አይቶ እንደተሸገርክ ለማወቅ እንኳን ለኔ ለባለቤት ለማንም ቀላል ነው። ቆይ ምንድነው የሆንከው? ከስራ ተባረርኩ።